ሰላም ልጆች፣ የዛሬው የተረት ርዕሳችን ታማኙ ልጅና ሽማግሌው የሚል ነው። በአንድ ገጠራማ አካባቢ በጣሙን ተቸግሮ የሚኖር አንድ ምስኪን ልጅ ነበር። እናም ይህ ልጅ ብዙውን ጊዜ ቤተሰቦቹን ለመደገፍ ስራ እየሰራ ነው የሚያሳልፈው። እናም ከዕለታት አንድ ቀን ስራውን ሰርቶ እንደጨረሰ ለቤተሰቦቹ ምግብ ሊገዛ ወደ ገበያ ይሄዳል። እናም በመንገድ ላይ ሳለ ወደ ፈጣሪው እንዲህ ብሎ ጸለየ። ጌታዬ፣ እኔ በጣሙን ተሰቃየው፣ ህይወቴም በጣም ከብዶን። ምን አለ ህይወቴን ትንሽም እንኳን ቢሆን ብትለውጣት፣ ቢያንስ ቤተሰቦቼ የሚበሉትን ባገኘው ብሎ ወደ ፈጣሪው ይጸለያል። እናም ይሄ ልጅ እንደዛው እየጸለየ እየሄደ ገበያ ይደርሳል። በገበያ መሃል አንድ ቦታ ሄዶ ዳቦ ለመግዛት እየጠየቀ ሳለ የዳቦ ዋጋ ከያዘው ብር በጣም በለጠ። ልጁ እጅግ በጣም በማዘን ወደ ቤቱ ለመመለስ ጉዞ ይጀምራል። እናም በመንገድ ላይ አንድ የወርቅ ሳንቲም ወድቆ ያገኛል እና ይሄ ልጅ ሳንቲሙን ያነሳና ዞር ብሎ ሲያይ ሽማግሌው እንደጣለው ይታየዋል። እናም ያን ሳንቲም ለመመለስ እየሄደ ሽማግሌውን ጠርቶ እንዲህ አለው፣ አባባ እዚህ ጋር እርሶ ያለፉ ብር ጥለዋል ብሎ ጠየቀው። እናም ያ ሽማግሌ ብሩን ከተቀበለ በኋላ እጅጉን አመስግኖ እንዲህ ይለዋል፣ ልጅ እኔ ምልህን ካደረግክ ጸሎት ምላሽ ያገኛል። እናም እኔ ምልህን አድርግ። ከዚህ ከገበያ ወደ ላይ አንድ ንጉሥ አለ። ወደ ንጉሱ ጋር ሄደህ እንዲህ ብለህ ጠይቀው፣ ያኔ በክፉ ቀን የረዳ ሰውዬ ዛሬ ብድሩን እንድትመልስ ጠይቆሃል በለው ብሎ ሽማግሌው ለልጁ ይነግረዋል። እናም ልጁ ወደ ንጉሱ መሄድ ይጀምራል። ንጉሱም ጋር ሄዶ እንዲህ ብሎ ይጠይቀዋል፣ የተወደዱ ንጉሥ ሆይ፣ እኔ ከአንድ ገበያ አካባቢ ነው የመጣሁት። እናም በመንገዴ ላይ አንድ ሽማግሌ እንዲህ ብለው ልከውኛል። ያኔ በክፉ ቀን የረዳውህን አሁን እንድትመልስልኝ ብለው ነግረውሃል አለ። ንጉሱም እንዴ ያን የተባረኩ ሽማግሌ ያገኘሃቸው? እንካ የዛኔ የሰጡኝ የብድራቸው መጠን ይሄ ነው። እናም ወስደ መልስላቸው፣ ግን ልጄ አደራህን ከፍተህ እንዳታየው አሉት። እናም ልጁ ከንጉሱ የተቀበለውን አደራ ደግሞ ወደ ሽማግሌው ለመውሰድ በመንገድ ላይ መሄድ ጀመረ። እናም ሽማግሌው ጋር በደረሰ ሰዓት ያን ደብዳቤ ለሽማግሌው ሰጠው። ሽማግሌው ይህን ደብዳቤ ከፍተህ አይተሃል አለው። ልጁም አይ ጋሼ፣ እኔ ከፍቼ አላየሁትም፣ እኔ እንዳይም ደግሞ ፍቃድ አልተሰጠኝም ብሎ ለሽማግሌው መለሰ። እናም ሽማግሌው እንዲህ አለ፣ ይሄ ወረቀቱ ላይ የምታየው ዝም ብሎ ወረቀት አይደለም፣ ያንተን ህይወት ሊለውጥ የሚችል ገንዘብ ነው። እናም ይሄን ይዘህ ሄደህ የቤተሰቦችንም ያንተንም ህይወት ቀይር፣ እናም ጥሩ ኑሮ መኖር ጀምር ብሎ ለልጁ ያን ወረቀት ሰጠው። ልጁም ሄዶ ከቤተሰቦቹ ጋር በነፃነት በተድላ መኖር ጀመረ ይባላል። እና ልጆች ታማኝ በሆናችሁ ቁጥር የታማኝነታችሁን መጠን ታገኛላችሁ። ታማኝ ሁኑ።